የእንግሊዝ ካራባኦ ዋንጫ ትላንትና የአራተኛ ዙር ጨዋታዎች ናቸው ቀደም ሲል እንዳነሳሁት በተለያዩ ስቴዲየሞች ቀጥለው ሲደረጉ የነበረው እና ትላንትና እንደዚሁ በተለያዩ ቦታዎች ቀጥለው ሲደረጉ ነበር ግን ቀደም ሲል ሳነሳ የኢትዮጵያ ፕሪሚየር ሊግን የተወሰነ ማስተካከያ ለማድረግ ድሬዳዋ ከተማ ከመቀለ ሰባ እንደርታ የሚያደርጉ ጨዋታ ሐዋሳ ዩኒቨርሲቲ ሜዳ ነው የሚደረገው ቀደም ሲል ግን በአዲስ አበባ ስቴዲየም የሚል መረጃን ሳነሳ ነበር የእንግሊዝ ካራባኦ የሊግ ዋንጫውን እንመልከት የአራተኛ ዙር ጨዋታዎች ናቸው ትላንትና በተለያዩ ስቴዲየሞች ሲደረጉ የነበረው ሊቨርፑል ከክሪስታል ፓላስ ያደረጉት የአንፊልዱ ጨዋታ በክሪስታል ፓላስ በእንግዳው ቡድን 3-0 አሸናፊነት ተጠናቋል እስማኤል ሳር 41ኛውና 45ኛው ደቂቃ ላይ ሁለት ግቦችን አስቆጥሯል የሪሚ ፔኖ 88ኛው ደቂቃ ላይ ተጨማሪ የሆነ የክሪስታል ፓላስ ማሸነፊያ ግብ ያስቆጠረ ተጫዋች ነው በሁሉም ጨዋታዎች ሊቨርፑል ካለፉት 7 ጨዋታዎች ትላንትና ስድስተኛ ሽንፈቱ ሆኖ ተመዝግቧል አንድ ጨዋታ ብቻ ነው ያሸነፈው ምናልባት እንግዲህ በጥቅምት ወር በሊጉም በሌሎች ውድድሮችም ካሰላ ነው አንድ ጨዋታ ብቻ ነው ያሸነፈው ማለት ነው ይሄ ደግሞ ምናልባት ለሊቨርፑል የዘንድሮ አመት አስከፊ አጀማመር ላይ እንደሚገኝ ማሳያ ይመስለኛል በስድስተኛ ሳምንት የሊጉ ጨዋታ ክሪስታል ፓላስ በሜዳው ሰለረስ ፓርክ ሊቨርፑልን 2-1 አሸንፎ እንደነበር ይታወሳል ከአንድ ወር ገደማ በኋላ ደግሞ ትላንትና በእንግሊዝ ካራባኦ ዋንጫ ተገናኝተው አሸንፈውታል በድጋሚ እና ትላንትና የኦሊቨር ግራስነር ቡድን በሁሉም መመዘኛዎች ብልጫ ነበረው በእርግጥ ሊቨርፑል በትላንትናው ጨዋታ ላይ በአሰላለፍ በኩል በርካታ ተጫዋቾችን ቀይሮ የገባበት ነበር ትላንትና የነበረው ጨዋታን በተወሰነ መልኩ በተለይ አሰላለፍ ላይ አንድም በዚህ ጨዋታ ላይ በቋሚነት ከምንመለከታቸው ቀደም ብሎ አርኔ ስሎት ይተቀሟቸው ከነበሩ ተጫዋቾች መካከል ሚሎስ ኬርኬዝ ብቻ ነው በቋሚነት የተመለከትኩት እኔ ከዛው ውጪ ምናልባት ጎሜዝ ያው በአንዳንድ ጨዋታዎች ላይ ከጉዳት መልስ በቋሚ አሰላለፍ ለሊቨርፑል እንደሚጀምር ይታወቃል ግን ኮናቴና ቫን ዳይክ ናቸው በብዛት የሚጣመሩትና በዚህ በሊቨርፑል የተከላካይ መስመር ላይ ትላንትና በዚህ መስመር ላይ የነበሩ ተጫዋቾች እነዚህ ትልልቆቹ የሚባሉት ወይ ደግሞ የሊቨርፑል ቁልፍ ተጫዋች የሚባሉት አልነበሩም እንደውም አሰላለፉን ለተመለከተ ሰው ሊቨርፑል ጨዋታው ቀላል ላይ ሆነለት እንደሚችል ይገምታል በያስባለው ከጨዋታው አስቀድሞ እንደውም በቋሚነት ብቻ ሳይሆን ተቀያሪ ወንበር ላይ ራሱ ቁልፍ የሚንላቸው ተጫዋቾች አልነበሩም እና አርኔ ስሎት ትላንትና ጨዋታውን ያልፈልጉ ጭምር እስኪመስሉ ነው በአሰላለፍ ያሳዩት ኬዛ ነበረ በቋሚ አሰላለፍ በተቀያሪ ወንበር ላይ የምንመለከተው ተጫዋች ከዚህ በፊት በሊጉም ከዛ ውጪ ምናልባት ቀደም ሲል እንዳነሳሁት ጎሜዝ ኤንዶ ኬርኬዝ እና ማካሊስተር ያው በብዛት ግራ መንበር የሚሰለፍ ከሆነ ማካሊስተር በብዙ ጨዋታዎች ላይ በቋሚነት የማይጀምርበትን አጋጣሚ ተመልክተናል እና ትላንት ግን ሊቨርፑል ብልጫ የተወሰደበት አጋጣሚ በማነው ሁኔታ በጣም ሰፊ እንደነበረ ተመልክቻለሁ ክሪስታል ፓላሶች እንግዲህ በረጅም ኳስ የበለጠ ተጋጣሚን ማጥቃት የሚወዱ እና ደግሞ ለተጋጣሚ ፈታኝ የሆኑ እንቅስቃሴዎችን አደጋዎችን መፍጠር የሚችሉ ክለብ እንደሆነ ይታወቃል ክሪስታል ፓላስ እና በትላንቱ ጨዋታም እንደዚሁ ሊቨርፑል ላይ ሲያደርግ የነበረው ይሄንን ነው በእርግጥ በትላንቱ ጨዋታ በኳስ ቁጥጥርም እንደዚህ ደግሞ የግብ ዕድሎችን በመፍጠርም ሊቨርፑልን ብልጫ ወስዶ ነበር ክሪስታል ፓላስ እና ትላንትና ክሪስታል ፓላስ በድጋሚ ከሊጉ በኋላ ዳግም 3-0 በሆነ ውጤት በካራባኦ ዋንጫ ተሸንፎ ከውድድሩ ውጪ ሆነበትን ሁነት ተመልክተናል አርኔ ስሎት ምናልባት በቀጣይ በሊጉ ካስቶን ቪላ ጋር ነው ጨዋታቸውን የሚያደርጉት በአንፊልድ እና በዚህ ጨዋታ ላይ የግድ ማሸነፍ አለብን እና ወደ አሸናፊነት መመለስ አለብን የሚል አስተያየታቸውን ሰጥተዋል ከጨዋታው በኋላ ግን የኡናይ ኤምሪ አስቶን ቪላም እንደዚሁ ቀላል ተጋጣሚ ላይ ሆነላቸው ይችላል ምንም እንኳን አንፊልድ ቢሆን ዘንድሮ በአንፊልድ ተደጋጋሚ ጨዋታዎችን እየተሸነፈ ነው የሚገኘው ሊቨርፑል ስለዚህ አንፊልድ እንደቀድሞ አስፈሪ አይመስለኝም በዚህ አመት ምክንያቱም ከሳምንት በፊት በእንግሊዝ ፕሪሚየር ሊግ እንደዚሁ በማንቸስተር ዩናይትድ እንደተሸነፈ ይታወሳል በአንፊልድ በድጋሚ ደግሞ ትላንትና በካራባኦ ዋንጫ በክሪስታል ፓላስ ተሸንፎ ከውድድሩ ውጪ የሆነበትን ውጤት ተመዝግቧል ተመልክተናል እና ከአስቶን ቪላ ጋር በቀጣይ በሊጉ 10ኛ ሳምንት የሚያደርገው ጨዋታም ቅዳሜ ይጠበቃል አርሰናል በኤምሬትስ ብራይተንን ገጥሞ ነበር ይሄንን ጨዋታ 2-0 በሆነ ውጤት አርሰናል አሸንፏል ተመጣጣኝ የሚባል የጨዋታ እንቅስቃሴ ነበረው እንደነበር ተመልክተናል በጨዋታ ኢታን ዋኔሪ 57ኛውና ቡካዮ ሳካ 75ኛው ደቂቃ ላይ የአርሰናልን የአሸናፊነት ግቦች ያስቆጠሩ ተጫዋቾች ናቸው አርሰናል በጣም አስደናቂ ጊዜን እያሳለፈ ያለ ይመስለኛል በጥቅምት ወር ያደረጋቸውን 6 ጨዋታዎች በሙሉ አሸንፏል እና ይሄ በሊጉ በእንግሊዝ ከሚገኙ ክለቦች ባለ ታሪክ አድርጎታል ብራይተንን ትላንትና 2-0 አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል
ካራባኦ ዋንጫ ከዛው ውጪ ከክሪስታል ፓላስ ጋር በሊጉ ጨዋታ ነበረው አሸንፏል። ከአትሌቲኮ ማድሪድ ጋር የአውሮፓ ቻምፒየንስ ሊግ ነበረው አሸንፏል። ፉልሃምን አሸንፏል። ዌስትሃምን እንደዚሁ ደግሞ ኦሎምፒያኮስን በአውሮፓ ቻምፒየንስ ሊግ ጭምር እንግዲህ ያሸነፈበት ወር ሆኗል። የጥቅምት ወር ለአርሰናል በጣም ጥሩ እንደነበር ተመልክተናል። በቀጣይም እንደዚሁ በሊጉ ይሄንን አሸናፊነቱን የሚያስቀጥል ከሆነ ምናልባት አርሰናል ዘንድሮ የበለጠ የቡድን ጥራቱም እንደዚሁ ለአሸናፊነቱ እንዳገዘው ማንሳት ይቻላል። ትላንትና በቋሚነት ከዚህ ቀደም ይጠቀምባቸው የነበሩ ተጫዋቾችን አብዛኞቹን አሳርፏል ሚኬል አርቴታ እንደነ ማክስ ዶማን፣ ሉዊስ ስኬሊ ከዛ ውጪ ደግሞ ሄንካፒንም እንደዚሁ አዲሱ ፈራሚ የተከላካይ መስመር ተጫዋች ትላንት በጣም ድንቅ ነበር ተቀይሮ እስከሚወጣበት ድረስ እና እንደዚሁም ደግሞ ከሞስኬራ ጋር የነበራቸው ጥምረትን በጣም አስደናቂ እንደነበር ተመልክተናል። እና የአርሰናል የጨዋታ መንገድም እንደዚህ ትላንትና ለብራይተን ፈታኝ ሆኖባቸው ተመልክተናል። በቋሚ አሰላለፍ ትላንትና ሚኬል አርቴታ ከተጠቀማቸው ተጫዋቾች መካከል ቤን ዋይት ከዛ ውጪ ኖርጋርድ፣ ሜሪኖ እንደዚሁም ዶማን፣ ኤዜ በቋሚነት የገቡ ተጫዋቾች ነበሩ። ተቀይረው ግን ኋላ ላይ የወጡበትንም አጋጣሚ ተመልክተናል። አርሰናል በጥሩ የጨዋታ እንቅስቃሴ ይህንን ጨዋታ 2-0 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ስዋንሲ ሲቲ እንደዚሁ ከማንቸስተር ሲቲ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ተሸንፎ ከውድድሩ ውጭ ሆኗል። ትላንት ጄሬሚ ዶኩ፣ ኦማር ማርሙሽና ቼርኪ ማንቸስተር ሲቲ ግቦችን ያስቆጠሩ ተጫዋቾች ናቸው። ከዛ ውጪ ወልቭስ ከቼልሲ ያደረጉ ጨዋታ እንደዚሁ በቼልሲ 4-3 በሆነ ውጤት አሸናፊነት ተጠናቋል። ይሄ ጨዋታ እጅግ አዝናኝ የነበረ ጨዋታ ነው። ግን አሁንም በቼልሲ በኩል ምናልባት የቀይ ካርድ ጉዳይ አነጋጋሪነቱ እንደቀጠለ ነው የሚገኘው። ትላንትናም እንደዚሁ ሌላ ቀይ ካርድ በቼልሲ በኩል በተለይም ደግሞ አጥቂው ዴላፕ ነው ቀይ ካርድ አይቶ በመጨረሻው ደቂቃ ከሜዳ የወጣው። ይሄ ምናልባት የኢንዞ ማሬስካ ቡድን በቀጣይ ማስተካከል የሚገባው ጉዳይ ይመስለኛል። አንድሬ ከዛ ውጪ ሳንቶስ፣ ታሪክ ጆርጅ፣ ኢስታቪዮና እንደዚሁም ደግሞ በግቦችን ያስቆጠሩ ተጫዋቾች ናቸው ለቼልሲ። ከዛ ውጪ ኒውካስል ቶትናምን 2-0 በሆነ ውጤት አሸንፏል። ፋቢያን ሻር እና ኒክ ቮልትሜድ ግቦችን ያስቆጠሩ ተጫዋቾች ናቸው። የአምስተኛ ዙር ተጋጣሚዎች ተለይተው ታውቋል። አርሰናል ከክሪስታል ፓላስ ተገናኝቷል። ጠንከር ያለ ጨዋታ ይመስላል ይሄኛው። ማንቸስተር ሲቲ ከብሬንትፎርድ ተገናኝቷል። ካርዲፍ ሲቲ ከቼልሲ እና ኒውካስል ዩናይትድ ከፉልሃም የሚያደርጓቸው ጨዋታዎች በቀጣይ የሚጠበቁ ነው የሚሆነው። በጣሊያን ሴሪያ 9ኛ ሳምንት ጨዋታዎች ተደርገው ነበር። ሮማ ፓርማን 2-1 በሆነ ውጤት አሸንፏል። ኢንተር ሚላን ፊዮሬንቲና 3-0 ረቷል። ደረጃቸውን አሻሽለዋል ሁለቱም ክለቦች ማለትም በነበሩበት ሁለተኛና ሶስተኛ ደረጃ ላይ የቀጠሉበት ውጤት ሆኗል። ጄኖዋ በክሬሞንሲ 2-0 ተረቷል። ኮሞ ሄላስ ቬሮናን 3-1 ረቷል። ዩቬንቱስ እንደዚሁ ሄደንሄም ኡዱኒዜን 3-1 በሆነ ውጤት ረቶ ደረጃውን ያሻሻለበት ውጤት ሆኗል። ከዛ ውጪ ቦሎኛ ከቶሪኖ ያደረጉት ጨዋታ ትላንትና 0-0 ተጠናቋል። ካሊያሪ ከሳሶሎ ምሽት 2:30 ዛሬ እንደዚሁ ፒሳ ከላዚዮ የሚያደርጉት ጨዋታ ምሽት 4:45 ላይ ይደረጋል።